ቁርአን ስታነቡ ሚን ቀብል የሚለውን ቃል ሚን ቀብል ብላችሁ ነው የምታነቡት ወይስ ለሀቢን ወተብ የሚለውን ለሀቢን ወተብ ብላችሁ? እንግዲያውስ ሁለቱንም በዚህ መልኩ በግልጽ እያነበባችሁ ከሆነ ትልቅ የተጅዊድ ስህተት እየሰራችሁ ነው። ቃኢዳ ላይ ፊደላትን ለይተን ብንማርም ወደ ሙሉ ቁርአን ንባብ ስንገባ ግን እነዚህ የኑን ሳኪናና የተንዊን ህጎች ይቀየራሉ። ሚን ቀብል ሳይሆን የኑኗን ድምጽ ደብቀን ሚን ቀብል ልንለው ይገባል። ለሀቢን ወተብ ሳይሆን ድምጻችንን አዋህደን ለሀቢን ወተብ አድርገን ልናያይዘው ይገባል። እነዚህን ሶስት ወሳኝ የኑን ሳኪና ህጎች በተግባር እነ ምሳሌዎቻቸው ሙሉ በሙሉ አይተን የምንማርበት አዲስ ረጅም ቪዲዮ አሁን ቻናላችን ላይ ለቅቄላችኋለሁ። አሁኑኑ ፕሮፋይሌን በመንካት ወይም ከስር መጀመሪያ ኮሜንት ላይ ያለው ሊንክ ተጭናችሁ ሙሉ ቪዲዮውን በማየት ንባባችሁን አስተካክሉ።